ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ ማሳያችሁ እንዴት በቀላሉ ሁኔታ የዋይፋይ ፓስወርድ እንደምናገኝ ነው። አብራችሁን ቆዩ። በመጀመሪያ ፕሌይ ስቶርን እንከፍታለን። በመቀጠል ዋይፋይ ማፕ ብለን ሰርች እናደርጋለን። ከዛም ዋይፋይ ማፕ የሚለውን እናውቀዋለን። አሁን እኔ ዳውንሎድ ስላደረኩት ነው። እናንተም ዳውንሎድ አድርጉና ክፈቱት። ከከፈትነው በኋላ በቅርባችን ያሉ ዋይፋዮች እንዲታየን ሎኬሽን እናበራለን። ይኸው እንደምትመለከቱት በቅርባችን የሚገኙ ዋይፋዮች መጥተውልኛል። እነኚህ ናቸው በቅርባችን የሚገኙ ዋይፋዮች። አሁን ለምሳሌ ያክል አንዱን ባሳያችሁ። አሁን ይሄኛው ዋይፋይ እኔ ካለሁበት ቦታ 260 ሜትር በርቀት ይገኛል። እንዴት እንደምንከፍተው አሳያችኋለሁ። በመጀመሪያ ከነካነው በኋላ አንሎክ ፓስወርድ እንለዋለን። ከዛም ፓስወርዱን እንደዚህ ያመጣልናል ማለት ነው። አሁን ለምሳሌ የዚህን ብናየው በተመሳሳይ ሁኔታ ለምሳሌ እዚህን ከከፈትነው ከዛም አንሎክ ፓስወርድ ይሄ ነው ፓስወርዱ ማለት ነው። ስለዚህ ለእንደዚህ አይነትና ለተጨማሪ ቪዲዮዎች ሰብስክራይብ ማድረጉን አይርሱ። አመሰግናለሁ።